የምታውቁት ያው ዱባይ ነበርኩኝ የመዳም ቅመም ነኝ እና እንግዲህ ደብሮኝ ነው የመጣሁት ያው ገባይ እንደምሄድ አይነት አርጎ ነው የሽኝ ሳላቅ ምንም ነገር እና ደብሮኝ ምንም ሳሊስ ባዶ በቃ ዝም ብዬ ባዶ ነው እየመጣው ማለት ይቻላል እና ሰላም የዋንቲ ቤተሰቦች ናችሁ? አማን ነው ወይ? እግዚአብሔር ይመስገን እና ዛሬ እንግዲህ እንደዚህ ተሰባስበን መተናል አይደል? ዛሬ የተሰባሰብንበት ምክንያት ማናችሁም የማጠብቁት የማገምቱት ምክንያት ነው። ዛሬ የተሰባሰብነው እንግዲህ ዋን በጣም ይሄን ሰሞን ደብሯት ነበር፣ ብዙ ነገር ተፈጥሯል እሷ ላይና ያው ኮኮብም አጋጣሚ ሄዳለች ከሷ ጋር አይደለም ያለችውና ኮኮብና ዋን ደግሞ ያላቸውን ቅርበት እናንተ ታውቃላችሁ። ስፔሻሊ እኔም ጓደኛዬ ስለሆነች ዋን አውቃለሁኝ ያላቸውን ነገር እንዳጋዥም እንደ ጓደኛም እንደ እህትም ብዙ ነገሯ ነበረች ኮኮብና ኮኮብ ስለሄደችባት ጥሩ ስሜት ላይ አይደለም ያለችው። ተረብሻለች፣ ዋን በጣም ተረብሻለች እና 100,000 ፎሎወር ገብታለች አይደለም እና ዋን 100,000 ፎሎወር 100,000 ሰብስክራይበር ገብታለች። ፎሎወር ሳይሆን ሰብስክራይበር ዩቲዩብ ላይ ማለት ነው። 100,000 ሰብስክራይበር ገብታለች እና ኮኮብ ስለሄደችባት እንዳልኳችሁ ጥሩ ስሜት ላይ ስላልሆነች ምናምን አላከበረችም እና እኛ ደግሞ የተሰባሰብነው ለምንድን ነው? ልናስደስታት። ይሄን ሁሉ ነገር ዋና አታውቅም። ይሄን ሁሉ ተንኮል ዋና አታውቅም። ይሄ ተንኮል ነው። እኔ ባይዘው ወይ በተንኮል ይሄን ሰሞን ስፔሻል ዲግሪ እያያዝኩኝ ነው ተንኮል ላይ። ግን ይሄንን የኔ ተንኮል አይደለም። ይሄ ጥሩ ተንኮል ነው፣ ግን ይሄ የኔ ተንኮል አይደለም። ሐሳቡ የመጣው ከማን ነው? ከሷ ነው። እኔስ ተመልከቱ ካንቺ ሐሳቡ የመጣው ካንቺ ነው። ሐሳብ ግን እኔ ያው ተንኮል ነው። ዋን ሰዓት ኖር ምናምን እንደዚህ ተሰባስበን ምናምን ቪዲዮ አስጀምረን ቤቷ ላይ በዛ ላይ ደግሞ ቤቷ 100,000 ሰብስክራይብ ይሄ ሐሳብ ግን አሁን ምንድነው መሰላችሁ 100,000 ሰብስክራይበር የማክበሩ ሐሳብ የሷ ነው። እኔ እንዳልኳችሁ ይሄን ሰሞን ከዋን ጋር እያወራን ስላችሁ ጥሩ ስሜት ላይ አይደለም። ስልክም ምናምን ተውት በቃ እንዴት ምን አባበል አይነት እንደዚህ ነው ያለው ነገር ከነሱ ጋር ተማክረን ነው እንትን ያለው። ከነሱ ጋር ባለፈው ስለተገናኘ ከነሱ ጋር ተማክረን ነው ሐሳቡን ያመጣችሁ እሷ ነች እና እስቲ ሐሳቡን በደንብ እስቲ እንትን አድርገሽ አንቺ አስረጃቸው። እሺ እንግዲህ ሐሳቡን ያመጣውበት ምክንያት ዋንቲ ደብሯትም ነበረ፣ እኛም ደግሞ በጣም ደብሮን ነበረ ምናምን ነገር ከዛ ከፍቶን የመጣ ነውና እንግዲህ ዋንቲን ልናስደስታት እኔ ተደብቄ ነው ቤት አድረስ የመጣሁት ምናምን ነገር። እንደምታውቁት ያው ዱባይ ነበርኩኝ የመዳም ቅመም ነኝ እና እንግዲህ ደብሮኝ ነው የመጣሁት ያው ገባይ እንደምሄድ አይነት አርጎ ነው የሸኙኝ ሳላቅ ምንም ነገር እና ደብሮኝ ምንም ሳሊስ ባዶ በቃ ዝም ብዬ ባዶ ነው እየመጣው ማለት ይቻላል እና በጣም ደብሮኝ ነበር ምናምን። ማንም ራሱ አላገኘኝም ነበር፣ ወጣ ላልኩትም ነበር ራሱ ደብሮኝ ከቤት መውጣት ራሱ ደብሮኝ ነበር ምናምን እና ዋንቲ በዚህ አጋጣሚ በጣም ነው የምወድሽ፣ በጣም ነው እንጃ የልጅ አዋቂ ነሽ። ማንም ያላደረገልኝ ነው ያደረገችው ስለ ከዛ ህመሙን የሚያውቅ ያውቃል። በጣም ደብሮኝ በጣም እና ከሰው ጋር መገናኘት በጣም ደብሮኝ ነበርና እሷ አበረታታኝ ምናምን ነገር እና በቀደም ተገናኝተን የት ፍቅር ሰታኝ መክራኝ እና ከጎንሽ ነኝ ብላኝ አበረታታኝ። በቃ ሄቴ ያላበረታታችኝ እሷ አበረታታችኝ እና ለዛ ደግሞ ከሷ ጋር ነበረ የተገናኘን። እሷም እንደኔ ተባራሪ ነበረች፣ ደብሯት ነበረ ምናምን እና እዛን ቀን ዋንቲ ጋር ነው እሷን ጥያት ወደ ቤት የሄድኩት። እንግዲህ እሷ ጋር ነበረች እና አሁን ዋንቲ እየመጣች ነው እና አብረን ጣንስሰን ብለን እና አብረን ተመካክረን ምናምን ነገር እንደዛ ብለን ነው እና እንግዲህ ደስ ይላታል ብዬ ተስፋ አረጋለሁ። ደግሞ 100,000 አላከበራችም ደብሯ ስለነበረ ልጅቷ ሄዳበት እና አንድ ላይ
ያው ሰርፕራይዝ እናደርጋታለን ብለን በቃ ብቻ ፈገግታዋን እናለን ብዬ ተስፋ ያደርጋለሁ። በአካል ለማያውቃት ሰው ደግሞ አጠር ያለች በጣም ደስ የምትል ተጫዋች የሚገርማችሁ ዋንቲ አብረን በጣም እንዴ ካሜራ ላይ ስትታይ ምናምን ነገር በካሜራ በቪዲዮ ምናምን ትልቅ ነው የምትመስለው፣ ብንጋ በአካል እንጃ በጣም ማርያም እኔ በጣም ትንሽዬ ናት። እንጃ እኔ የራሷን እንደዚህ ሀሳብ ይዛ የራሷን ችላ የራሷን እንደዚህ እንትን ማለቷ በጣም እና እኔ እሷን አይቼ በጣም ጥንካሬ ይኖረኛል። ምክንያቱም እኔ የሷ ታላቅ ሆናለሁ፣ እሷ ትንሽዬ ናት በቃና እኔን እንደዚህ ሆኜ ራሱ በእድሜ በልጫት ራሱ ተስፋ ቆርጬ ነበረ። ግን እሷ በቃ ትመክራለች ምናምን ነገር ግን ንግግር ትንሽዬ አትችልም፣ በሳቅም ትጨርሳለች እና እንትን ነው ባህሪዋ። እንዴት መሰለሽ ይሄ የልቧን መናገር አችልም፣ ውስጥ ያለው ነገር ምናምን አውጥታ መናገር አችልም። እንባን የሚቀድማት ሳቅ ነው የሚቀድማት። በቃ ይሄ ቶሎ ይከፋታል። ቶሎ የሚከፋት አይነት ሰው ነች እና ቶሎ የምትደሰት አይነት ሰው ነች። ዋንቲ በጣም ምስኪንና የዋህ ልጅ ነች። በጣም እኔ እንግዲህ እኔም ልደት ላይ ምናምን መተው ነበረ ዋና እኔ በጣም ከመወዳቸው እህቴ ዛሬ ባይዘው ልደት መሰለኝ እንደዚህ ሳይሆን እኔ ራስ ግን መቶሺ ጋምኬ ጉዳይ ባይዘው አለች እስከነ ቢጠቂ አለች። ቪዲዮ ደግሞ ማየቱ አይቀርም እንግዲህ እስካሁን አፋችንን ስንከፍት ነበረ እኔና እሱ እያለ ነበረ። ካየች በኋላ እንግዲህ የሚጠብቀን ዱላ እንቀበላለን። ችግር የለውም ካልቆረጥከው ደግሞ የሚለውን ነገር እኔ ግን ዋንቲ በጣም ትንሽዬ ቶሎ አኩራፊ ቶሎ ፈገግታ ብቻ እንጃ አላውቅም። የልጅ ጸባይ በቃ ማማና እሷ ምንም ልዩነት የላቸውም። እንደው በብልጠት ራሱ ማማ ብትበልጥ ነው የሚመስለኝና ማርያምና እንደምታዋት አይደለም በቪዲዮ ለማለት ፈልጌ ነው። እኔ በአካል አገኘኋትና በጣም የደነገጥኩትና ደግሞ በቃ ሰውን የምትነቅ ልጅ አይደለችም። የሆነ ለሰው ሪስፔክት አላት እና ዛሬ ነው የተገናኘን ምናምን ብላ የራሷን አልቆጠበችም። እንደ ሄት ዱሮ እንደምንታወቅ ነገር ነው የተቀበለችና በጣም ነው የገረመኝ። ማርያምን ያልጠበቅኩት ምናምን ነገር ለውጭ ስትታይ ምናምን የሆነ ጉራ አለበት ምናምን ነገር ነው የሚመስለው፣ ለሰው አይደለችም። ማርያምን በቃ አብረን ያደግን አብረን የቆየን ነገር ነው እየተሰማኝ እኔና በጣም ደስ የምትል ልጅ ናት። እንዴት ነበር? እኔ አሁን ባይዘው ፋሚሊዎች ከቪዲዮ በፊት በደንብ ሲያስረዱኝ ነበር እነሱ ያሉበት ሁኔታ እና ባለፈውም ተገናኝተን ነበር እንደዚህና የነበሩበትን ሁኔታ ምናምን በደንብ አስረድተውኛል። እንደ አንድ ከሀገር እንደወጣ ሰውና ውጭ ሀገር ብዙ እንደሰራ ሰው ምንም ሳይዙ መመለስ ሀገር ላይ በጣም ይከብዳል። ለሞራልም በጣም ብዙ ነገር አለ። ብቻ እናንተ ታውቁታላችሁ እና እኔ የኮረውባት ነገር ደግሞ ቢኖር እሷ ላይ የማዳም ቅመም ነኝ ስትል የምሬን ነው። እዚህ አሁን ብዙ ሰው አሁን እዚህ እንደ ስድብ ነው የሚጠቀመው። እዛ ያሉ ሰዎች ጅል እንደሆኑ ይሄ በዛ ላይ ደግሞ የሚሰማ ነገር አለ። እንደዚህ እኮ ብር ተበላች፣ እንደዚህ ተጨበረበረች በወንድና እሱ ነገር አለና እነሱ ማለት ለኛ ጀግና ሴቶች ናቸው። እዛ ያሉ ሴቶች ለኛ በጣም ጀግና ሴቶች ናቸውና እንዳይሰማችሁ እናንተም እኛም አለን ከጎናችሁ እንደ ወንድማችሁ የምትፈልጉት ነገር ካለ በሁሉም ነገር እኛ ሬዲ ነን። እዚህ ሀገር ውስጥ እስካላችሁ ድረስ ለማገዝ እናንተ ሬዲ ነን። ዋንም እንግዲህ በጣም ጥሩ ልብ ያላት ልጅ ነች። ዋን ማለት በጣም ጥሩ ልብ ያላት ልጅ ነች። እኔ አሁን ቪዲዮ ላይ ስለሆነ ምናምን ሳይሆን ይሄ እኔ አሁን ለምወደው ሰው እንደዚህ በግልጽ አላወራም። እኔ እንደዚህ ማውራት ይከብደኛል። ግን ዋን ደግሞ በጣም ጥሩ ልብ ያላት ደስ የምትል ስትቀርቧት ደግሞ በጣም ታቋት አይነት ልጅ ነች። አሁን ደግሞ እነሱ እንደዚህ አይነት ሀሳብ አምጥተው 100,000 ሰብስክራይበር አላከበረችም ምናምን ብለው እሷን ሰርፕራይዝ ለማድረግ እኛ እዚህ ጋር ቆመናል። በሚገርም ሁኔታ ማለት ነው። እኔ አሁን ጓደኛዋ ነኝ ምናምን ብዙ ነገር እኔ በተለይ ሰርፕራይዝ አድርጋኛለች ምናምን። ግን 100,000 ስትገባ እንኳን ደስ አለሽ ምናምን ያልኳት ደውዬ ቀለል አድርጌ ነው እንትን ያልኳት እና እነሱ ደግሞ አስታውሰው አስበው ምናምን እንኳን ደስ አለሽ እንኳን ለዚህ እንትን በቃሽ ምናምን ብለው ሰርፕራይዝ ለማድረግ ይገባታል። ደግሞ ያንሳታል፣ ራሱ ያንሳታል። ወይ በጣም ያንሳታል። ዋን እንዳልናችሁ ጥሩ ልጅ በጣም ደስ የምትል ልጅ ነች። እንግዲህ አሁን እየመጣች ነው። እሷ ሳታውቅ ነው እኛ እዚህ ቤት የተገኘ ነው። ይሄን እናፈነዳዋለን። አጠብቀኝ። እኔ ግን ጭራሽ አጠብቅም። እኔ ቅድም
እኔ ላምጣ ወደዚህ እንደዚህ እንዲሁ በዛው ወይ ልክ 100,000 እንደገባች ራሱ ፖስት ያደረኩት እኔ ነው የመጀመሪያው አራ ያንዴ መስኪ ወረድ መስኪ በጣም ትልቅ ሰው ነች እግዚአብሔርን መስኪ ማለት በጣም ትልቅ ሰው ነች በጣም ደስ ብሎኛል እኔ ስላወቅሽ በጣም ማርያምን እኔ ራሱ በጣም ደስ ብሎኛል በቃ ጫወታችሁ ምናችሁ ብቻ ደስ ይላል ሌላ ሰው ወርዶ ጅሎች ነው የሚለን አረ በስማሙል ጅሎች የሚያውቃቸው ነው በመስሉኝ ራሱ ጋይስ በቃ ዛሬ ያገኘኋቸው ምናምን ነገር አይመስሉኝም እና ሰው በቃ ሰውን በፈገግታ ሲቀበል ደስ ይላል ሰውን ሳይንቅ ሲቀበል በጣም ደስ ይላል እና ሰው ደግሞ ተጠቅቶ ስለ ያኔ ጭንቀት ምናምን መካፈል በአሁን ሰዓት አይገኝም እና በጣም ደስ ብሎኛል ስለተዋወቅኳችሁ ነው ራሱ እኛም ስላወቅንሽ ሰብስክራይብ ያደረጋችሁ ዋን ደግሞ የጀመረችው ፊልም አለ አይደል በጣም ቆንጆ ፊልም ነው እኔ ወድጄዋለሁ በጣም ስለሱ ሳላወራለሁ እስካሁን ያያችሁ እየገባችሁ ምናምን ሰብስክራይብ አድርጉ ደውሉን በተለይ ደውሏን በደንብ ተጫኑ ቪዲዮ ስትፖስት ዋል የመጀመሪያ የሚመጣላችሁ ሰዎች እናንተ ምትሆናላችሁ ማለት ነው ሁሉ ከተጫናችሁ ሰብስክራይብ አድርጉ ቶሎ እሷ ስመጣ ደግሞ ያለውን ሁኔታዎች የሷን ሪአክሽን ደስታዋን ምናምን አብረን እናያለን ፋሚሊ እስከዛ ድረስ ያው ቤቱ ሰሞኑ ደብሯ ስለነበረ ሞቅ ብሎ ይጠበቃታል ቤቱ በጣም ፏል ባይዘው ያምናዛ ቁጭ ብለሽ ደምቀሽ ትታያለሽ ደሞ እንዴት ታምራለሽ አንቺ ደርሰሽ ነው ልክ እንደመጣሽ ማለት እንደተነጋገርሽ ቦታ አብልተን ግን ምን ማለት አለብኝ መሰላችሁ እኩል ለዛሬ እሷ በጣም ዝምተኛ ሰው ነች የምናወራው በጣም ብዙ ነገር አለ እኔ ዝምተኛ ነች በጣም ነው የወደድኳት እሷ አይደለችም እሷ እስኪ ፈገግታሽ ምናምን እንደገና እንደው የረሳችሁ እንኳን ደስ አለሽ ያልጠበቁት ነው የባኮት ተቀበሉ ራሱ ካንቺ ኩሎ ሰርፕራይዝ 100K ገብታለች ጋይስ ሰብራስ አረጋግናል እንግዲህ እዛ ጋር የተለያዩ ነገሮች ተዘጋጅተዋል ብዙ ነገር ኬኮች አሉ አበቡ ነው ተሽጨው ምንድን አሽጭ እንጂ ግን ስጦታዬን አልተቀበልሽኝም ተቀበይ ይከፈት በኋላ ተሽከም ነው የምትከፍቺው ኬኩ ሳበይ እንዳከ ወይኔ አልጠበኩም እግዚአብሔርን በስማም እኔ እንጃ እኔ በዛ ነው ያስገቡኝ ያው እንዴት መጣችሁ በዛ ነው ያስገቡኝ እንደዚህ በዛ በዚህ ለመጣሁ በታክሲ ነው የመጣው ግን እኔ በባስ ነው የመጣው ሰባ ቁጥር ባስ ዋን እንግዲህ አንቺ ደስ እንዲልሽ ብለን ነው የነበርሽበትን ሁኔታ ምናምን በደንብ ስለምናቀኛ ከኮኮብም ስለሄደችብሽ ምናምን ያለሽበት ሁኔታ ምናምን ጥሩ እንዳልነበረ ስለምናቅ ለምን እስቲ በዚህ ደስ እንዲላት አናደርግም ብለው ሐሳቡን ያመጡት እነሱ ናቸው እና ሳታቂው በጣም የሚገርሙ እህቶች ነው ያገኘሽ በጣም ነው የምታገነው ተመልከም እኛ ራሱ እኔ አንቺን መገኛት ማያት የሆነ በቃ እንጃ በጣም ደስታ ተሰምቶኛል በዚህ አጋጣሚ በጣም ጥሩ እንጃ ይውሩሩ ማለት ትችላላችሁ ጋይስ በጣም እና እንጃ በጣም ነው የምወድሽ
ማርያም አከብረሽኝ ስላገኘሽኝ ስላዝናናሽኝ ማርያም በአሁኑ ሰዓት ተጠቅቶ ችግር የሚያካፍል ሰው የለም እና በጣም ነው በጣም የትንሽ ምንድነው ባል የትልቅ አዋቂ ነገር የትንሽ አዋቂ እስካሁን ብዙ ተንከራተሽ ነው የመጣሽውና ብዙ አናቆምሽ ቁጭ ብለሽ እዛ ጋር ደግሞ እናወራ እንጨዋወታለን። ዋንዬ እንግዲህ ምን ተሰማሽ? ያው እንግዲህ ባላሰብሽው መንገድ ሰርፕራይዝ አድርገውሻል። በጣም የሚገርሙ እህቶች ናቸው ያሉሽ። እኔም ስላወኳቸው ደስ ብሎኛል። በጣም ደስ ብሎኛል። ሰርፕራይዙ በእኔ ላይም አልፏል። ጋይስ አልጠበኩም ነበር። በጣም ነው የምሰግነው። ከምር ከልቤ ነው። ደስ ብሎሻል? በጣም ከምላችሁ በላይ ያው ደብሮኝ ነበርና ትንሽ ኮኮብም ሄዳ ነበርና ያው ብዙ ነገር ብቻዬን ነበርኩ። ከሷ ጋር ነበርን 2 ቀን ሙሉና እሷ እንደ እህቴ ነበረች። በቃ ደብሮኝ ነበር። ላይክ ከዛ በላይ ነበር የሚደብረኝ። ግን እሷ ካጠገቤ ስላለች በጣም ነው የማመሰግነው ከምር። በዚህ አጋጣሚ ለእሷ ብቻ ሳይሆን ለእኔ ራሱ በጣም እድለኝነት ነው እሷን ማግኘት። አንቺንም እንደዛው በጣም ነው የማመሰግነው። ያው እሷም ልትሄድብኝ ነው እንጂ በጣም ነው የማመሰግናችሁ። የት ይቀራል ግድ ነው እና በጣም አመሰግናለሁ። 2 እህቶች አግኝቻለሁ። በጣም እድለኛ ነኝ። ወንድሞች እናንተ አላችሁ እናንተ አላችሁ። እናንተ በጣም ከምር የማመሰግነው። አበባውም ደስ ይላል በጣም። እኔ አበባ ወዳለሁ በጣም እና በጣም አመሰግናችሁ ማከብራችሁ። አዋራ የሚላቸው ልዩ ተው እንጂ እና በጣም ነው የማመሰግነው። በጣም ነው የምወዳችሁ። ጌታን ያልጠበቅኩት ነው እስካሁን ራሱ ድንጋጤው ከውስጥ ያልጠፋም እንጂ ለዚህ ስራት የሚይዝ እና በጣም አመሰግናለሁ። ከምር ወንድሞቼ እህቶቼ በጣም ነው የምወዳችሁ። ያቡ በጣም ነው የማመሰግነው። እኛም በጣም ነው የምንወድሽ። በጣም ቤባዬ ቴንክ ዩ ሶ ማች አይገባም። በጣም ነው አመሰግናችሁ። ጌታን ቆንጆ እህትና ቆንጆ ወንድሞች አግኝቻለሁ። በጣም እድለኛ ነኝ። በጣም ነው አመሰግናችሁ። ከምንም ነገር በላይ ሰው ለሰው ነው እና ላይክ ሰው አግኝቻለሁ እና በጣም ነው አመሰግናችሁ በጣም ከልቤ እና ይሄን ስጦታ ደግሞ እስከምከፍት ድረስ በጣም ቸኩያለሁ እና ልክፈተው በእናትሽ። ይከፈት ስጦታው እኛም ቸኮል ባይዘው ይለኛል። ኧረ እንደው አንጀታችንን በላሽው። ክፉ ነሽ ዋንቲ ማለት ነው ጋይስ። መጀመሪያ ተናግሬያለሁ። ባዘዌ መቅደም የለብህም። እስቲ መልእክት አለው እኛ አልገመትንም። አንብቡ። ዋው ኃይልና ጥበብ በእርሱ ዘንድ ናቸው ይላል። እውነት ትልቅ መልእክት አለው። በጣም ኢዮብ 12:16 ገብታችሁ አንብቡ። ላንቺ ከዚህ በላይ ይገባሻል። ያልነበረም ጋይዝ እንዳልኳችሁ ይሄ ድንገት ነው። በቃ ስመጣ አገኘሁት። ደስ ብሎኝ የገዛሁት እና በጣም ይላል። ከምንም ነገር በላይ የጌታ ያልጠበቁት ነገር ነው እና በጣም ደስ ብሎኛል። በጣም ደስ ይላል። ጌታ በጣም ዋን እንግዲህ ይገባሻል። ይሄ ላንቺ ትንሽ ቢሆንም እንግዲህ እኛ እዚህ ጋር ተሰባስበን እኛ አከበር ነው እንጂ ትልቁን ድርሻ የተጫወቱት የአንቺ ፋሚሊዎች ናቸው። 100,000 ያስገቡሽ። አይ ቲንክ 100,000 አልፈሻለሁ። ደግሞ ቤተሰቦቼ በጣም ነው የማመሰግነው። ጌታን ገና ታልፋለች። በጣም አመሰግናለሁ። ትገበያለሽ። ከዚህ በላይ ገና ብዙ ይገባሻል። ሚሊዮን ከዛ በላይ ብዙ ይገባሻል። አንቺ የለፋሽ ሰው ነሽ። ብዙ ነገር አለ። ዋና ቃልና ምናምን ጓደኛችን ነሽ፣ እህታችን ነሽ።
ለእኔ እህቴ ነሽ፣ ጓደኛዬ ነሽ፣ ብዙ ነገር ገባ፣ ሚስጥረኛዬ ነሽ፣ የልቤ ወዳጅ ብዙ ነገር እና ዋንዬ ይሄ ለአንቺ ያንስሻል። ያው እኔ እንግዲህ በተንኮል ነው የምታወቀው። ዛሬ የጥሩ ተንኮል አባል አድርገውኛል እነሱ። ለዛ ዋንዬ ይሄ ለአንቺ ገና ጅማሮ ነው። መጨረሻውን ደግሞ ፈጣሪ እግዚአብሔር ያሳምርልሽ። አሜን አሜን። እኔ መመረቅ ማውራት ምናምን ብዙ አልችልም። ብዙ ሰው እንደዚህ ለፍላፊ ሰው እንትና ለዛ እኔ የተሰማኝን ልቤ ውስጥ ያለውን ነገር ነው የነገርኩሽ ዋንዬ። እናንተም ልባችሁ ውስጥ ያለውን ነገር ንገራት። ያው እኔ መጀመሪያም ተናግሬያለሁ፣ አሁንም እሷ ፊት ልናገር። ዋንቲ በጣም ጥሩ ልጅ፣ አስተዋይ ምናምን ብቻ አላቅም። በጣም እንጃ አልጠበቅኩሽም። በጣም ነው የምወድሽ እና ጋይስ በጣም በቃ ከምታስቡ በላይ በጣም እንጃ ጥሩ ልጅ ናት እና ደግፏት፣ አበረታቷት። ትንሽዬ ልጅ ናት። በዚህ ድማ እንደዚህ አልጠብቅም። እኔ ማርያም የራሴን ተስፋ ቆርጬ ነበረ፣ ግን እሷን ሳያት ምናምን እሷ በዛ ዲማ እንደዚህ ሆና እኔ ደግሞ ለምን ብዬ ለራሴ ጥያቄ ለራሴው መለስኩኝ ማለት ነው እና በጣም በቃ ደስ የምትል ልጅ ናት እና ደግሞ ያው ንግግር ምናምን ያጥራታል። ልጅም ናት ደግሞ ማርያም እንደው ጉበት ናት እና ቶሎም ነው የሚከፋት ምናምን ብቻ እንጃ በጣም በካል ኮሜዳኮ ጉድ ሆነን እኛ ስልክ ስንደውል የስድብ ማአት ምንድነው ተውኝ ብያችሁ ትቃዣለች የሚባል ነገር ሰምቻለሁ። ትቃዣለች ጎጎ በሌሊት እውነት ነው። ማውራት አልፈለገችም። እውነት ነው ማለት ነው። ያው ኮኮብ ደግሞ ያላቸውን ቅርበት እኔ በጣም አውቃለሁ። እንደ እህት ናቸው። እንደ አጋዥ ሳይሆን እንደ እህት ነች ኮኮብ። ለሷ ማለት በጣም በቃ ገመናዋ ሁሉ ነገሯ ነች ኮኮብ ማለት እና ቪዲዮ ላይም ደግሞ ቤተሰቦች በደንብ እናንተ አይታችኋታል ኮኮብን እና ኮኮብን በጣም ጥሩ ልጅ ነች ነው በጣም እና ዋንም ደግሞ ጥሩ ልብ ስላለች ነው እሷ ስትሄድ የተከፋሽው ያዛንሽው። ለዛ ነው የተረድቼሽ ያሉላ ነገር ዝም ብዬ ያለፍኩት እንጂ በጣም ነው የማመሰግነው ቤተሰቦቼ። በጣም ነው የምወዳችሁ። 100,000 ኬ ገብተናል። ያው እኔ ያሰብኩት 100,000 ኬ ለማሳለፍ ለዛ ነው እንትን ያደረኩት ማለት ምን ነበር የሚባለው ያላከበርኩት ከነ ኮኮብና ከማማ ጋር ነበር ያሰብኩት። እራት ልጋብዛቸው ቃል ገብቼ ነበር ሌላኛው ቪዲዮ ላይና ምንም በቃ አሁን ችግር የለውም። እናንተ አከበራችሁልኝ። በጣም ነው ማመሰግነው ቤተሰቦቼ። በጣም ነው የምወዳችሁ። እሺ ሁላችሁ ነው አንድ ላይ እንቁረሰው። አዎ እሺ ህብረት ባንክ 100,000 ሰብስክራይብ 2,000 ሰብስክራይብ በሞቃለ እንግዲህ ልዳትም ጭምር ነው። በሞትኩት እንደው ግን ጣፍጣል ጋይስ። እሷ ግን ባይዘው በጣም ዝምተኛ ነች። በጣም ዝምተኛ ነች እሷ። አይናፋር ነው። አይናፋር እኔ ታጫውተኝ ሙላኔ ታጫውተኝ በጣም ይባባችሁት። ግን አሁን ምን መሰላችሁ ብድር በምድር የሚባል ነገር አለ። ነይ በጣም ነው ማመሰግነው። ኬኩ በጣም ይጣፍጥ ነበረ። ቤተሰቦቼ በጣም ነው ማመሰግናችሁ ከምር ቴንክ ዩ ሶ ማች። የኔ ቆንጆ እኔም ደስ ስላለሽ ደስ ብሎኛል። ሶ ማች በቃ ከዚህ በላይ ይገባታል። አበረታቷ ጀጀቤ ሰብኬ አበጣ ነውኬ አበጣ ነጀጀቤ ሳው ጂጋሪት ይናን ዶፋ ጋይስ ባይ ገለቶማ በአገር ውስጥም ያላችሁ በውጭ ያላችሁ ሁላችሁም ቤተሰቦችን በጣም ነው ማመሰግናችሁ። በተለይ አረብ ሀገር ላይ ሆናችሁ እኔ የምትደግፉኝ ቅመሞቻችን የኔ ቅመሜ እና ሁላችሁም አበረታቱኝ። ከጎኔ እንዳትለዩ፣ ከጎኔ እንዳትጠፉ። በጣም ነው ማመሰግናችሁ፣ መወዳችሁ። ላይክ በተለይ እንዳልኳችሁ ውጭ ሀገር ያላችሁ በተለይ በጣም ነው ማመሰግነው። በጣም አረብ ሀገር ላይ ያላችሁ እህቶቼ
ከምር ለእናንተ በቃ ምንም አይነት ቃላት የለኝም። በጣም ነው ማመሰግናችሁ፣ ማከብራችሁ፣ መወዳችሁ። አበረታቱኝ ጋይስ። ስናዳምጣችሁ ምናምን ነገር ብዙ ነገር ነው የምታስረሱን። እኛ የመዳም ጨዋታ ብዙ ነገር አሳልፈን ምናምን ነገር ማታ ደግሞ ከእናንተ ጋር ስትስቁ ስትጫወቱ ፊታችሁን ስናይ ምናምን ነገር እንረሳዋለን። እውነት እንረሳዋለን። ቀን እንዴት እንደምንውል እኛና ፈጣሪ ነው የምናውቀው። ግን ደግሞ እናንተን ስናይ ምናምን ነገር ይሁን እናንተ ሀገራችሁ ላይ ሆናችሁ ተለውጣችሁ ስናይ ምናምን ነገር ደስ ይለናል። በጣም ነው ማመሰግነው መስኪዬ። እኛንም አንዳንዴ ታስራሱናላችሁ ደግሞ እንደዚህ እኛንም አከብሮ እንደዚህ መዳም ቅመም ናት ፋሚሊ ናት ብሎ እንደዚህ አከብሮ ሲጠሩ ሲያጫውቱ። ዛሬ እኮ ማንም ራሱ ሻይ ራሱ አይጋብዝም ጋይስ። አሁን ላይ ሰው ሻይ ራሱ አይጋብዝም። እውነት እንደዚህ ባዶ እጅ ስመጪ ምናምን ነገር በቃ ምን ይዛ መጣች በምን ነገር ትናቃለሽ ገባሽ? እና እኛም ደግሞ እናገኛችሁ ለማለት ባዶ እጅ ስለመጣ ምን ይዘን እንሄዳለን የሚባል ነገር እዚህ ውስጥ አለና እሷ ግን ይሄንን አላሰበችም። አታስቢ ያለች አበረታታችኝ። ያጣውትን እንትን አለችኝ። ብቻ አላቅም። ፈጣሪ ውለታሽን ይክፈልሽ። በጣም ወደሽልኝ ያሳድግልሽ። በጣም በርቱልኝ። እናንተ በርታችሁ ጠንክራችሁ ስናያችሁ እኛም ደስተኛ ነው የምንሆነው። እህቴ ነሽ ብዙ ነገር አንቺ እህቴ ነሽ፣ ሁላችሁም እህቴ ናችሁና በጣም ነው ማመሰግናችሁ፣ በጣም ነው ማከብራችሁ። እናንተ ወንድሞቼ ሁለት ወንድምና ሁለት ታለኝ በጣም ነው ማመሰግነው። መወዳችሁ። ሰብስክራይብ አድርጉ፣ አትለዩኝ። እፈልጋለሁ እገዛችሁን እና ደግሞ ፊልም እየሰራው ነው። እሱንም እየገባችሁ የደውል ምልክቷን የተጫናችሁ ቤተሰብ ሁኑ። በጣም ነው ማመሰግናችሁ፣ መወዳችሁ፣ ማከብራችሁ። የዩቲዩብ ላይ እንትን ሰብስክራይብ አድርጋችሁ ብቻ እንኳን የወጣችሁ ሰዎች አሁን እሷ ቪዲዮ ስትለቅ ቶሎ አያመጣላችሁ። የደውል ምልክቷን ግን ከተጫናችሁ እሷ ቪዲዮ ስትለቅ ወዲያው ነው የሚያሳውቃችሁ፣ ኖቲፊኬሽን ይገባላችኋልና ቪዲዮ ስትለቅ እሷን ቶሎ እንዲደርሳችሁ ከፈለጋችሁ የደውል ምልክቷን ተጫኑ። ፊልሟን እዩላት። በጣም የተደከመበት ፊልም ነው። ድንቅ ትወና የታየበት ፊልም ነው። እንደዚህ እንደምትቺ አላቅም ነበር። በጣም ጎበዝ ልጅ ነች። አዎ በጣም ደስ የሚል ፊልም ነው። እየገባችሁ እዩ። ሼር፣ ኮፒ ሊንክ አድርጉ። የሚደረገውን ነገር በሙሉ አድርጉ። ከዚህ በኋላ እኛም በጣም ነው ማመሰግናችሁ፣ በጣም ነው ማመሰግናችሁ፣ መወዳችሁ ቤተሰቦቼ። እናንተንም በጣም ነው ማከብራችሁ። ከእናንተ ጎን ነኝ፣ እናንተም ከኔ ጎን ሁኑ። ታስፈልጉኛላችሁ። መስኪ በጣም አመሰግናለሁ የኔ ቆንጆ። አንቺንም በጣም ነው ማመሰግነው። አንተንም በጣም ነው ማመሰግነው። ዝምተኛ ናት፣ አታወራም። ሀሳቧን ራሱ መግለጽ አትችልም። እስቲ አውሪ እና በጣም ነው ማመሰግነው ቤባ። ሁላችሁንም ቴንክ ዩ ሶ ማች ላለው በጣም ነው አመሰግነው። እንግዲህ ፋሚሊዎች ሰብስክራይብ እያደረጋችሁ ጎቱ 200K እንግባ። 200,000 በአጭር ጊዜ ውስጥ አስገቧት። ከዛ ደግሞ ሌላ ደስታዋን እናንተም ደስታን የምትፈልጉ ሆነ ሌላ ደስታን ዋን ይገባሻል። ሁሉም ነገር በጣም ነው አመሰግነው ወንድሜ። ሁላችሁንም በጣም ነው አመሰግነው። እኔም በጣም ወድሃለሁ። በጣም ጓደኛዬ፣ ሚስጥረኛዬ፣ የልብ ጓደኛዬ ነክና በጣም ነው አመሰግነው። ከምር በላይ በጣም ጥሩ ሰው ነው ለኔ፣ በጣም ጥሩ ሰው ነው። እንግዲህ ቤባም እንደዛው፣ እናንተም ለኔም በጣም ጥሩ ሰው ናችሁ። በጣም ነው የማመሰግነው። ሰብስክራይብ እያደረጋችሁ እንዳትለዩኝ። ኔክስት ቪዲዮ ለቅላችኋለሁ። ቻው እንበላችሁ። ቻው